ሰላም ውድ የአብ ኒውስ ተከታታዮች እንደምን ቆያችሁ? የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በቅድሚያም የሀገር ውስጥ ዜና። የፋይዳ መታወቂያን በፒዲኤፍ አውርዶ የመያዝ አማራጭ ለጊዜው መቋረጡን የብሔራዊ መታወቂያ ፕሮግራም አስታውቋል። ለፕሮግራሙ በጊዜያዊነት መቋረጥ ዋና ምክንያት የሆነው የአንድ ግለሰብን ትክክለኛ ያልሆነ መረጃ በፎቶሾፕ እያስመሰሉ በመስራት የተለያዩ የህብረተሰብ ክፍሎችን የሚያጭበረበሩ አሳታሚዎች በመኖራቸው የህትመት ቤቶችን በየሰፈሩ ያሉትን ጥራት የጎደላቸውን ካርዶች እያተሙ በመሆኑና ከከተማ ርቀው የሚኖሩ እና አነስተኛ ግንዛቤ ያላቸውን ዜጎች በዚህ ጥራቱ ባልጠበቀ ህትመት እየተታለሉ ጊዜና ገንዘባቸውን እያባከኑ በመሆኑ በፒዲኤፍ አውርዶ የመያዝ አማራጭን በጊዜያዊነት ማቋረጡን ገልጿል። ማንኛውም ሰው የኢፋይዳ ሲፈልግ በፋይዳ አይዲ መተግበሪያ በመጠቀም ማግኘት ይችላል ተብሏል። መቀጠል ትችላለህ ዮኒ። የኢትዮጵያ የፌዴራል ፖሊስ የተሽከርካሪዎች ሰሌዳ ለውጥ ማድረጉን አስታውቋል። አዲሱ ሰሌዳ ከዚህ በፊት የነበረውን ወጥነት የሌለውና የተዘበራረቀውን የሰሌዳ ስርዓት ሙሉ በሙሉ ይቀይረዋል ተብሏል። አዲሱ ሰሌዳ ቀለምና ቁጥሩን መቀየር ብቻ ሳይሆን ከዘመናዊ ዳታቤዝ ጋር የተሳሰረ በመሆኑ ለአሰራርና ለቁጥጥር ቀላል ያደርገዋል ተብሏል። ከዚህም ባሻገር ሰሌዳዎቹን በህገ ወጥ መንገድ የማይባዙበትን ከፍተኛ ሴኩሪቲ ያላቸውን የደህንነት መጠበቂያና የሴኩሪቲ መለያ ያሏቸው መሆኑ ተገልጿል። አዲሱ የሰሌዳ ስርዓት የተሽከርካሪዎችን እንቅስቃሴ በቴክኖሎጂ ለመከታተል እንደሚረዳ ለማወቅ ተችሏል። በቀጣይ ከወደ ሀገር አሜሪካ ያገኘነውን ዘገባ እንቀጥላለን። ከአሪዞና በሰማነው አስደንጋጭ ዜና ናንሲ ጋትሪ የታዋቂዋ ጋዜጠኛ ሳቫና ጋትሪ የቱዴይ ሾው ተባባሪ አዘጋጅና አንከር የሆነችው እናት ከመኖሪያ ቤቷ በእኩለ ሌሊት ማንነታቸው ባልታወቀ ሰዎች ታግታ መወሰዷን ተዘግቧል። የአካባቢ ፖሊስ ጣቢያ ዋና ጸሐፊ የሆኑት ሸሪፍ ክሪስ ናኖስ እንደተናገሩት ናንሲ ጋትሪ የ84 ዓመት ሰው ነች። በእኩለ ሌሊት ከቤቷ ወጥታ የሄደችበትን ቦታ ሳትናገር ልትሄድ አትችልም። በእርግጠኝነት ከፍላጎቷ ውጪ በሆነ አስገዳጅ ሁኔታ ውስጥ ገብታ ነው የሚሆነው። ለማንኛውም እኛ ክትትላችንን እንቀጥላለን፣ የተቻለንንም እናደርጋለን። ማንኛውም ሰው ስለሷ ካየ ከሰማ ያሳውቀን ሲሉ ገልጸዋል። አንተ ጋር ሲሆን ስለዚህ ጉዳይ ምን አዲስ ነገር አለ? እስቲ ብታጋራን። ናንሲ ጋትሪ በብዛት ከልጃቸው ጋር በሾው ላይ ይታዩ ነበር እና ቅዳሜ ከ3 ሰዓት ከ45 ከምሽቱ አካባቢ በመኪና ቤተሰባቸው በቤት አድርሷቸው እንደሄደና በማግስቱ እሁድ ዕለት የቸርች ፕሮግራም ስለነበረ በሰዓቱ ሳይመጡ መቅረታቸውን እና ስልካቸው ላይ ቢደወልም ስልካቸው አለመነሳቱ እና በቤታቸው ሄዶ እንዳጧቸውና ወደ 911 በመደወል ጉዳዩን አሁን በመከታተል ላይ ወዳሉት ሸሪፍ ዲፓርትመንት እንዳሳወቁ እና ምርመራው ተጀመረ። የተለያዩ ኤክስፐርቶች ወደ ቦታው በመገኘት መረጃውን ሲያሰባስቡ ከቆዩ በኋላ እሁድ ከሰዓት በኋላ ለዋና የጣቢያው አዛዥ ሸሪፍ ክሪስ ናኖስ በምርመራ ክፍሉ ባለሙያዎች ከዚያ ወዲያ ለሚዲያዎች ገለጻ ተደረገ። ፍለጋውም ተጀመረ ማለት ነው። ክሪስ ናኖስ እንዳሉት በቤት ውስጥ በእርሳቸው የቤት ቁልፍ፣ ሞባይል ስልካቸው፣ የሚወስዱት መድኃኒት ሁሉ አለ። እኚህ ሰው ብቻቸውን ብዙ ርቀው መሄድ አይችሉም። ከአቅማቸው በላይ የሆነ ችግር ደርሶባቸዋል። ከተኙበት በኩለ ሌሊት በኃይል ተወስደዋል ብለን ነው የምናምነው ብለዋል። ምርመራውን ማድረግ ስንጀምር ከብዙ አካላት ምን እንርዳችሁ ተብለናል። የጉግል ካምፓኒ፣ የፌስቡክ እና የአማዞን በተለያዩ በጂፒኤስ ትራኪንግ መሳሪያዎችና ቴክኖሎጂዎች እኛን ለማገዝ መልካም ፈቃዳቸውን አሳይተዋል ብለዋል። ፍለጋው እየተደረገ ያለው በሄሊኮፕተር፣ በድሮን፣ በአነፍናፊ ውሾች ታግዞ ነው። በቤት ውስጥና በበር ላይ በተገኘ የደም ነጠብጣብ ምክንያት የዲኤንኤ ምርመራ እና የአሻራ ምርመራው ተጠናክሮ መቀጠሉን ገልጸዋል። ይሄ ሁሉ እየሆነ ባለበት ጊዜ ቲኤምዚ ከተባለ የታዋቂ ሰዎችን ሕይወትና ውሎ ከሚዘግብ ጣቢያ ወደ ጣቢያ ተደውሎ ካልታወቀ ሰው ኢሜይል ደርሶናል። የኢሜይሉ ሀሳብ ወይዘሮ ናንሲን ለማግኘት ከፈለጉ መጠኑ ያልተገለጸና ከፍተኛ የተባለውን ገንዘብ በቢትኮይን መክፈል እንዳለባቸው የሚገልጽ ማስታወሻ ነው። ይህንን ዜና እስካዘጋጀንበት ሰዓት ድረስ ወይዘሮ ናንሲ ያሉበትን ሁኔታ ማወቅ አልተቻለም። በምስሉ ላይ እንደምች የተከበበና አጥር የሌለው መኖሪያ ሰፈር ነው። እዚያ አካባቢ የሚኖሩ ሰዎች እንደተናገሩት አልፎ አልፎ ከሚከሰት የመኪና እቃ ስርቆት ውጪ ለ50 ዓመታት ከበድ ያለ ወንጀል ሰምተው እንደማያውቁ ተናግረዋል። ይሄ ኬዝ ያልተጠናቀቀና በኤፍቢአይ እና በዲኢኤ ኦፊስ ከፍተኛ ክትትል እየተደረገበት ስለሆነ ጉዳዩ የደረሰበትን መጨረሻ ተከታትለን የምናሳውቅ ይሆናል። በቀጣይም ከቻይና ወዳገኘነው ዜና የምናልፍ ይሆናል። አዎ ዮኒ፣ በቻይና ውስጥ የሚመረቱ የኤሌክትሪክ መኪኖች የበር መክፈቻ እና መዝጊያቸው ወደ ውስጥ የሚገባ እና ከውጭ ላለ ሰው የማይታይ ሆኖ ቆይቷል።
ከጃንዋሪ 1 ጀምሮ ግን እነዚህ የበር መክፈቻዎች ታግደዋል። እነዚህ የበር መክፈቻዎች የታገዱበት ዋና ምክንያት ከወራት በፊት በተደጋጋሚ የመኪና አደጋ በሚደርስበት ጊዜ በሩ አልከፈት በማለቱና ሰዎችን ሊያድኗቸው ባለመቻሉ ነው። መክፈቻዎቹ ማኑዋል ቢሆኑ ኖሮ ሰዎችን ሕይወት መታደግ ይቻል ነበረ ተብሏል። ይህንን የማይታይ የበር መክፈቻ ቴክኖሎጂ ያስተዋወቀው ቴስላ በ2012 ዓ.ም ሲሆን በ2025 ዓ.ም ብቻ በቻይና ወደ 600,000 ገደማ የቴስላ መኪና ተሸጧል። ይህ አዲሱ ሕግ ግን በግዙፉ የመኪና አምራች ቴስላ ላይ ከፍተኛ ጉዳት ያደርሳል ተብሎ ይታመናል። ባለፈው ዓመት በአሜሪካ የቴስላ ሳይበር ትራክ በገጠመው አደጋ የ3 ሰዎች ሕይወት አልፏል። በዚህም ምክንያት በአሜሪካና በአውሮፓ ያሉ ሰዎች እንደ ቻይና ሕጉን ለማስቀየር ጥረት እያደረጉ ነው ተብሏል። ውድ አድማጭ ተከታታዮቻችን ለዕለቱ የያዝናቸውን ዜናዎች በዚሁ አበቃን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ዜናዎች እስከምንገናኝ ቸር ቆዩን።